ሰላም ጤና ይስጥልኝ። እንዴት ናችሁ? ወርቅ ይባላለሁ። የህይወት ታሪኬን ላጋራችሁ። ያደግኩት በጣም ደስተኛና ፍቅር በሞላበት ቤተሰብ ውስጥ ነው። 3 እህቶችና 2 ወንድሞችም አሉኝ። ሁላችንም እጅና ጓንት ሆነን አንዱ ለሌላኛው እየተጨነቅን በደስታ ነው ያደግነው። ከእህቶቼ መካከል አንዷ ግን ባህሪዋ ትንሽ ለየት ያለና ቶሎ የመናደድ ስሜት የሚቀናት ነበረች። አንዳንዴ ብናደድባትም እህቴ ናት በሚል ፍቅር ሁሉንም ነገር በሆዴ እያሳለፍኩ ኖርኩ። እድሜ ለጋብቻ ሲደርስ ልቤ የሚፈልገውንና በጣም የምወደውን የህይወት አጋሬን አገኘሁ። ፍቅራችን በጣም ልዩ ነበር። እጅግ አድርገን እንዋደዳለን። ብዙም ሳንቆይ በሰርግ ተጋብተን አብረን መኖር ጀመር። የእሱ እንክብካቤና ፍቅር የዓለም እጅግ ደስተኛዋ ሴት አደረገኝ። የጋብቻችን የመጀመሪያ ዓመት ላይ ሳለን ህይወታችንን ይበልጥ የሚያደምቅ ትልቅ የምስራች ሰማን። የመጀመሪያ ልጄን ጸነስኩ። ቤታችን በደስታ ተሞላ። ባለቤቴም ከበፊቱ የበለጠ ይንከባከበኝ ጀመር። የመውለጃዬ ጊዜ ሲቃረብ በባህላችን መሰረት የመጀመሪያ ልጄን ለመውለድ ወደ እናቴ ቤት መሄድ ነበረብኝ። ነገር ግን ወደ እናቴ ቤት ሲሄድ ባለቤቴ ብቻውን እቤት ውስጥ መተንፈሻ ማጣቱና የሚንከባከበው ሰው አለመኖሩ በጣሙን አስከፋኝ። ለባለቤቴ ካለኝ ከልክ ያለፈ እምነትና ፍቅር የተነሳ አንድ ትልቅ ስህተት ለመስራት ወሰንኩ። ያችን ቶሎ የምትናደደውንና ምንም ስራ ያልነበራትን እህቴን ጠራኋት። እባክሽን እህቴ፣ እኔ ወልጄ እስክመጣ ድረስ ባሌን ተንከባከቢልኝ፣ እቤት ውስጥ ምግብ እየሰራሽ ልብሱን እያጠብሽ ጠብቅኝ አልኳት። እሷም ያለምንም ማንገራገር በደስታ ተስማማች። ባለቤቴንና እህቴን በአንድ ቤት ውስጥ ትቻቸው እኔ ልጄን ለመውለድ በደስታ ወደ እናቴ ቤት አቀናሁ። ግን ይሄ ውሳኔ የህይወቴ ትልቁ መቅሰፍት እንደሆነ በህልሜም አላለምኩም ነበር። ወራቶችም አለፉ። ፈጣሪ ይመስገን ቆንጆ ልጅ በሰላም ተገላገልኩ። ህፃኑን ልጄን አቅፌ ናፍቆቴን ልወጣና ወደ ውድ ባለቤቴ ቤት ለመመለስ ጉዞዬን ጀመርኩ። ነገር ግን የቤቴን በር ከፍቼ ስገባ የጠበቀኝ ነገር ፍጹም ሊታመን የማይችል ነበር። ባለቤቴና ያቺ እኔን ለመርዳት ቤት ውስጥ ያስቀመጥኳት እህቴ እኔን ክደውኝ በድብቅ ተጋብተው ነበር። የመውለጃዬ ጊዜ ሲቃረብ በባህላችን መሰረት የመጀመሪያ ልጄን ለመውለድ ወደ እናቴ ቤት መሄድ ነበረብኝ። ነገር ግን ወደ እናቴ ቤት ሲሄድ ባለቤቴ ብቻውን እቤት ውስጥ መተንፈሻ ማጣቱና የሚንከባከበው ሰው አለመኖሩ በጣሙን አስከፋኝ። ለባለቤቴ ካለኝ ከልክ ያለፈ እምነትና ፍቅር የተነሳ አንድ ትልቅ ስህተት ለመስራት ወሰንኩ። ያችን ቶሎ የምትናደደውንና ምንም ስራ ያልነበራትን እህቴን ጠራኋት። እባክሽን እህቴ፣ እኔ ወልጄ እስክመጣ ድረስ ባሌን ተንከባከቢልኝ፣ እቤት ውስጥ ምግብ እየሰራሽ ልብሱን እያጠብሽ ጠብቅኝ አልኳት። እሷም ያለምንም ማንገራገር በደስታ ተስማማች። ባለቤቴንና እህቴን በአንድ ቤት ውስጥ ትቻቸው እኔ ልጄን ለመውለድ በደስታ ወደ እናቴ ቤት አቀናሁ። ግን ይሄ ውሳኔ የህይወቴ ትልቁ መቅሰፍት እንደሆነ በህልሜም አላለምኩም ነበር። ወራቶችም አለፉ። ፈጣሪ ይመስገን ቆንጆ ልጅ በሰላም ተገላገልኩ። ህፃኑን ልጄን አቅፌ ናፍቆቴን ልወጣና ወደ ውድ ባለቤቴ ቤት ለመመለስ ጉዞዬን ጀመርኩ። ነገር ግን የቤቴን በር ከፍቼ ስገባ የጠበቀኝ ነገር ፍጹም ሊታመን የማይችል ነበር። ባለቤቴና ያቺ እኔን ለመርዳት ቤት ውስጥ ያስቀመጥኳት እህቴ እኔን ክደውኝ በድብቅ ተጋብተው ነበር። ወደድኩት፣ ወደደኝ፣ አገባሁት። ምን አዲስ ነገር አለው? ሂጂ ወደ ቤተሰቦችሽ ተመለሺ። አይናቸውን አፍጥጠው በንቀትና በኩራት ይህንን ሲናገሩኝ ጆሮዬን ማመን አልቻልኩም። ያቺ የገዛ ደሜ የሆነችው እህቴና ያ በክፉ ቀኔ ይደርስልኛል ብዬ ያገባሁት ባለቤቴ በአንድ ላይ ቆመው እኔን እንደ ባዳና እንደ ጥላት አባረሩኝ። ለአመታት የገነባሁት ትዳር፣ ያሳለፍነው የፍቅር ጊዜ ሁሉ በአንድ ጀንበር እንደ ጉንበኖ ጠፋ። ልመናዬ፣ እምባዬ፣ የታቀፍኩት ጨቅላ ህፃን ልጄ የትኛውም ልባቸውን ሊያርሰው አልቻለም። ያቺ ቶሎ የመናደድ ባህሪ ያላት እህቴ አሁን ቤቴን ብቻ ሳይሆን ባለቤቴንም ነጥቃኝ ሙሉ በሙሉ ሌላ ጨካኝ ሰው ሆና አገኘኋት። ያለኝ ብቸኛ አማራጭ እንባዬን እየጠራኩ ልጄን አቅፌ ወደ መጣሁበት ወደ ወላጆቼ ቤት መመለስ ነበር። ወደ እናቴ ቤት ስመለስ የነበረኝ ስብራት ፍጹም የሚገለጽ አልነበረም። ቤተሰቦቼ ይህንን ጉድ ሲሰሙ መላው ቤታችን በሀዘን ተናወጠ። እናቴ እጆቿን ዘርግታ ብታቅፈኝም በገዛ እህቴ የደረሰብኝ ክህደት ግን በልቤ ውስጥ የማይሽር ጠባሳ ጣለብኝ። እህቴና ባለቤቴ እኔን በንቀት ካባረሩኝ በኋላ እፍረትን ሁሉ ወደ ጎን ትተው ለአንድም ቀን ሳይሆን ለ2 ሙሉ ዓመታት በአንድ ላይ እኔ ባገባሁበት ቤት ውስጥ አብረው ኖሩ። እኔ ግን በወሰድኩት የየዋህነት ውሳኔና በደረሰብኝ የክህደት ናዳ ህይወቴ ሙሉ በሙሉ ተናግቶ እናቴ ቤት ልጅን እያሳደግኩ በትልቅ ስብራት ውስጥ ቆየው። እነዚያ 2 ዓመታት ለኔ የ200 ዓመታት ያህል የረዘሙ መራራ ጊዜያት ነበሩ። በየቀኑ ጧት ስነቃ የምወደው ባለቤቴና የገዛ እህቴ በአንድ አልጋ ላይ መሆናቸውን ማሰብ ህሊናዬን በጣም ያደማው ጀመር። ልጄን እያየው ባለቀስኩ ቁጥር ይህ ህፃን ምን በድሎ ነው የአባቱን ፍቅር ያጣው እያልኩ ራሴን እጠይቅ ነበር። ነገር ግን እናቴና ሙሉ ቤተሰቦቼ ከጎኔ ቆሙ። የቆሰለውን ልቤን በትዕግስት አከሙት። እኔም ልጄን ብቻዬን ለማሳደግ ጠንካራ እናት ለመሆን ቃል ገባሁ።
በስብራቴ ውስጥ ጥንካሬን፣ በለቅሶዬ ውስጥ ደግሞ ነገን የማየት ተስፋ መፈለግ ጀመርኩ። ጊዜ ግን የራሱ የሆነ ፍርድ አለው። የሰው ልጅ የዘራውን ማጨዱ አይቀሬ ነውና እህቴና የቀድሞ ባለቤቴ በደስታ የጀመሩት ያ የኃጢአት ትዳር ብዙም ሳይቆይ ሌላ መልክ መያዝ ጀመረ። ሰው የዘራውን ያጭዳል ማለት ይሄ ነው። እህቴና የቀድሞ ባለቤቴ የኔን እንባ አፍሰው በክህደት ላይ የመሰረቱት ትዳር የፈለጉትን ሰላም ሊሰጣቸው አልቻለም። ከ2 ዓመት ቆይታ በኋላ በማህበረሰቡ ዘንድ ያለን ስድብና ውርጅብኝ መቋቋም አልቻሉም። ባህላችንና ማህበረሰባችን እንዲህ አይነት የገዛ እህትንና ክህደትን በትዳር ላይ መማገጥን ፈጽሞ አይቀም። በሄዱበት ሁሉ ሰዎች በንቀት ያዋርዷቸው ጀመር። ጎረቤት፣ ዘመድ አዝማድ አልፎም ተርፎም አብረዋቸው የሚሰሩ ሰዎች ሳይቀሩ ፊታቸውን አዞሩባቸው። የእህቷን ትዳር የነጠቀች እና የሚስቱን እህት ያገባ የሚል የስድብ ናዳና መገለል በየቀኑ ህይወታቸውን ያጨልመው ጀመር። የሰዎች ወቀሳና የህሊናቸው ወቀሳ በአንድ ላይ ሲደራረብባቸው ያ እኔን ጥለው በኩራት የገነቡት ምሽግ መናጋት ጀመረ። ሰላም በቤታቸው ጠፋ። እርስ በርስ መካሰስና አንዱ ሌላውን መውቀስ ጀመረ። የሰው ጣት መቀሰር በመካከላቸው የነበረውን ያንን የኃጢአት ፍቅር ወደ እቶን እሳት ቀየረው። እኔ ግን እዛ እናቴ ቤት ሆኜ ልጄ መሳቅና መራመድ ሲጀምር እያየው በስብራቴ ውስጥ አዲስ ጥንካሬን አገኘው። ማህበረሰቡ ለኔ የነበረው አዘኔታና ክብር ለእሱ ግን የውርደት ጽዋ ሆነባቸው። የሰው ጣት መቀሰርና የህሊና ጸጸት በመካከላቸው የነበረውን ስሜት አቀዘቀዘው። በመጨረሻም እርስ በርስ ተሰለቻችተው ያ የክህደት ትዳራቸው ሙሉ በሙሉ ፈረሰ። እህቴ የሰራችውን ትልቅ ጥፋትና ውርደት ተሸክማ መኖር ስላቃታት ከ2 ዓመት መራራ ኑሮ በኋላ የሀገር ሽማግሌዎችንና የሃይማኖት አባቶችን ይዛ እግሯ እየተንቀጠቀጠ ወደ እናት አባቴ ቤት መጣች። ያ በንቀት ወደ ቤተሰቦችሽ ተመለሺ ያለችኝ እህቴ ዛሬ እሷ ራሷ ይቅርታ ፍለጋ በሽማግሌ ፊት ተንበርክካ ቀረበች። በእኛ ቤት ውስጥ የነበረው ውጥረት በጣም ከባድ ነበር። እኔም ሆንኩ ቤተሰቦቼ ያንን ያህል የልብ ስብራት በቀላሉ ልንረሳው አልቻልንም። ከብዙ ውጣ ውረድ፣ እንባና ከባድ ጭቅጭቅ በኋላ በሃይማኖት አባቶች ተደጋጋሚ ተማጽኖ እና ምክር ምክንያት የሃይማኖት ግዴታችንን ተወጥተን ይቅር አልኳት። ይቅር ተባብለን ወደ ቤተሰቦቼ ቤት ተመለሰች። እህቴን ይቅር ብላትን በልቤ ውስጥ የነበረው የዋህነትና ሰውን ሙሉ በሙሉ የማመን ስሜት ግን ለዘላለም አብቅቶለታል። እሷ ወደ ቤተሰብ ብትመለስም በመካከላችን የነበረው ያ የድሮ የእህትነት ቅንነት ግን እንደ ቀድሞው ሊሆንልኝ አልቻለም። እህቴ ያንን ሁሉ ውርደት ተሸክማ የሀገር ሽማግሌዎችን ይዛ ወደ ቤተሰብ ቤት ከተመለሰች በኋላ ህይወታችን ሌላ አዲስ ምዕራፍ ውስጥ ገባ። እኔና እሷ ለ4 ዓመታት ያህል በአንድ ቤት ውስጥ በአንድ ጣራ ስር እንድንኖር ተገደርን። እነዚያ 3 ዓመታት ግን ቀላል አልነበሩም። ምንም እንኳን የሃይማኖት አባቶችን ሰምተን ይቅር ብንባባልም በመካከላችን የነበረው ግድግዳ ግን እጅግ በጣም ረጅም ነበር። በአንድ ማዕድ ስንቀመጥ እሷ አይኖቿን መሬት ላይ ትተክላለች። እኔ ግን እየታቀፍኩትን ልጄን እያየው ያንን የክህደት ምሽት አስባለሁ። እህታማቾች ብንሆንም በአንድ ቤት ውስጥ ግን እንደ ባዳና እንደ ጥላት ነበር። በእነዚህ ሁሉ ጊዜያት ውስጥ ግን ሌላ ነገር እየተከናወነ ነበር። የቀድሞ ባለቤቴ እኔና እህቴን ካባረረ በኋላ ላለፉት 3 ዓመታት ያህል ሌላ ሴት ሳያገባ ብቻውን ቆየ። እህቴ ወደ ቤተሰቦቿ ስትመለስ እሱም የሰራውን ትልቅ ጥፋት፣ ያጣውን ትልቅ ፍቅርና የቤቱን ባዶነት በተደጋጋሚ ለማሰብ ጊዜ አግኝቶ ነበር። ከ3 ዓመታት የብቸኝነት ኑሮ በኋላ እሱም ልክ እንደ እህቴ የሃይማኖት አባቶችንና የተከበሩ የሀገር ሽማግሌዎችን መላክ ጀመረ። የሃይማኖት አባቶችን ይዞ ወደ ወላጆቼ ቤት እየመጣ ማልቀስና መማፀን ያዘ። ስህተት ሰርቻለሁ፣ በሰይጣን ምክር ተሸንፌ ህይወቴን አጥቻለሁ፣ እባካችሁ ልጄንና ሚስቴን መልሱልኝ እያለ ደጃፋቸው ላይ ይንበረከክ ጀመር። ይህንን ልመናና መማፀን ለአንድ ሙሉ ዓመታት ያህል ቀጠለ። እኔ ግን ልቤ ጨክኖ ነው። ያንን በወለድኩ ቀን የደረሰብኝን ክህደት በቀላሉ ልረሳው አልቻልኩ። እነሱ ያ አሮጌው ደጉ የድሮ ዘመን ሰዎች ናቸው። የሃይማኖት አባቶች በየቀኑ ቤታቸው እየመጡ ሲማጸኗቸው ማየት አቃታቸው። ለ1 ዓመት ሙሉ ከቀጠለው ከባድ ድካም በኋላ ወላጆቼ ለሃይማኖት አባቶችና ለፈጣሪ ክብር ሲሉ ብቻ እኔ ከባለቤቴ ጋር እንድታረቅ ከባድ ጫና ያደርጉብኝ ጀመር። ልጄ ሆይ ሰው ይሳሳታል፣ ፈጣሪም ይቅር ይላል። ለሃይማኖት አባቶች ክብር ስትይ፣ ለልጅሽ ስትይ ትዳርሽን አድሺ አሉ። የእነሱን ፍላጎት ማክበርና የፈጣሪን ቃል መስማት ግድ ሆነብኝ። በቤተሰቦቼ ግፊትና ምክር ምክንያት የቆሰለውን ልቤን አክሜ ወደ ቀድሞ ትዳሬ መመለስ ግድ ሆነብኝ። ከባለቤቴ ጋርም ታረቅን። ወደ ቤታችን ተመልሰን ህይወት ቀስ በቀስ ወደ ሰላማዊ መንገድ መምጣት ጀመረች። ባለቤቴ የሰራውን ጥፋት ለማካካስ ከበፊቱ በላይ ይንከባከበኝ ጀመር። ይወደኝና ያከብረኝም ጀመር። ፈጣሪ ትዳራችንን እንደገና ባረከው። ከዚያ በኋላ ሌላ 3 ውብ ልጆችን ወለድን። በአጠቃላይ በ4 ልጆች ተባርከን ዛሬ ደስተኛና የተረጋጋ ህይወት እየኖርን ነው። ነገር ግን ታሪኩ ለኔ በዚህ መልኩ መልካም ፍጻሜ ቢኖረውም ለእህቴ ግን ነገሮች ፍጹም ሌላ ሆኑባት።
ያንን የእህቷን ትዳር የመነጠቀች ከባድ ኃጢአት የሰራችው እህቴ በማህበረሰቡ ዘንድ ስሟ ሙሉ በሙሉ ጠፋ፣ ክብሯ ረከሰ። ሰዎች ዛሬም ድረስ በክፉ ስሟ ያነሷታል። አሁን ላይ ለሷ ምንም አይነት የራሷ ትዳር ባልም ሆነ ልጅም የላትም። ያንን ያህል ትልቅ ጥፋት ፈጽሞ ማንም ሰው ሊያገባት ፈቃደኛ አልሆነም። ስሟ በመጥፋቱና ክብሯ በመውረዱ ምክንያት ዛሬም ድረስ እዛው በወላጆቻችን ቤት ውስጥ ብቻዋን ቁጭ ብላ ትገኛለች። የወጣትነት ውበቷ አልቆ የሰራችው የክህደት ታሪክ እየተረባት በጸጸትና በብቸኝነት ህይወቷን እየገፋች ትገኛለች። ሰው የዘራውን ያጭዳል ማለት ይሄ ነው። እኔን በየዋህነቴ ብትሰብረኝም በትዕግስትና በይቅርታ ውስጥ አልፌ ዛሬ የአራት ልጆች እናት ሁኜ በክብር እኖራለሁ። እሷ ግን በጊዜያዊ ስሜትና ምቀኝነት የሰውን ትዳር ለመንጠቅ መሞከሯ ዛሬ የራሷን ህይወት አጥፍታ የጸጸት ጽዋዋን እየጠጣች ትኖራለች። ዛሬ ይዤላችሁ የመጣሁት የህይወት ታሪክ ይህንን ይመስል ነበር። ቀጣይ አስተማሪ በሆነ ታሪክ እስከምንገናኝ ድረስ ላይክ፣ ኮሜንት፣ ሰብስክራይብ እያደረጋችሁ አበረታቱኝ።